ሰላም ክቡራን ተከታታዮቻችን እንደምን አላችሁ? በዛሬው ቆይታችን የምናየው የፔሮል ወይም የኢንካም ታክስ ካልኩሌሽንን ይሆናል ማለት ነው። እንዳጠቃላይ የመንግስት ሰራተኞች የደሞዝ አከፋፈል ስርዓት መመሪያን ተከትለን እናያለን ማለት ነው። እዚህ ጋር እንደምታዩት ቤዚክ ሳላሪያቸው ከ0 እስከ 2000 እንዲሁም እንዳጠቃላይ ከ14000 በላይ ያሉት ደግሞ ከ0% እስከ 35% በሚደርሰው ታክስ ሬት ይቀነስባቸዋል ማለት ነው። በዚህ ደረጃ ታክስ ሬታቸው ተቀምጧል። እዚህ ጋርም ተቀናናሽ የተቀመጠ ደግሞ ሌላ ዲዳክሽን አማውንት አለ። በሱ መሰረት ፎርሙላዎችን ተከትለን ታክስ የአንድ ሰራተኛ ታክስ እንደገና ደግሞ ጡረታ 7% ከደሞዙና እንዲሁም 11% ከቀጣሪው እና አጠቃላይ ተቀናናሹ እና አጠቃላይ መጨረሻ ላይ ደግሞ በእጁ የሚደርሰው ኔት ፔመንት ወይም ኔት ኢንካም ምን ይመስላል የሚለውን በህጉና በፎርሙላው መሰረት እናያለን ማለት ነው። እዚህ ጋር እንደምታዩት የቤዚክ ሳላሪ የአንድ ሰራተኛ ቤዚክ ሳላሪ የተቀመጠ አለ። በአዲሱ የደሞዝ አከፋፈል ስርዓት ማለት ነው የተሰራ ይሄ አሰራሩ የምንሰራው በሱ ይሆናል። ስለዚህ እዚህ ጋር መጀመሪያ ታክስ ከቤዚክ ሳላሪው መሰረት አድርገን እንሰራለን ማለት ነው። እዚህ ጋር እንደምታዩት የኢኳል ሳይን ከዚህ ጋር እንጫንና ኢፍ እንላለን። በኢፍ ኮንዲሽናል ስቴትመንት ነው የሚሰራው። ኢፍ የመጀመሪያው ቤዚክ ሳላሪ ምን ከሆነ ለዛ ነው ኢኳል ቱ 2000 ከሆነ ለዛ ነው ኢኳል ቱ 2000 ከሆነ ኮማ አንደር ኮቴሽን ማርክ የሚከፍለው ግብር 0 ነው ማለት ነው። ምክንያቱም ህግ ነው። እዚህ ጋር እንደምታዩት ከ0 እስከ 2000 ብር የሚከፍል ሰው ስለዛም 2000 ማለት ከ2000 ወደ ኋላ እስከ 0 ማለት ነው። የሚከፈለው ካለ ሬት የሚደረገው በ0% ነው ማለት ነው። በ0% ነው። እሺ ከዛ ውጭ ደግሞ ሁለተኛው ሮ ላይ እንደምታዩት ከ2000 እስከ 4000 የሚከፈለው ሰው ቢኖርስ እሱ ምን ውስጥ ነው እንዴት ነው ታክስ የሚከፍል የምንሆን ስናይ ለሱም ሁለተኛ ኢፍ የሚል ስንጭን ፋንክሽን አለች። ፋንክሽን ኢፍ አሁንም በተመሳሳይ እዚህ ጋር የኢንተርሴክሽናችን C4 ላይ ነች። ይቺ ሴል ያለች እዚህ ጋር ሃይድ ስላደረገው ነው። C4 ብለን እኛ መጻፍ እንችላለን። ኢፍ C4 አሁንም ምን ከሆነ ለዛ ነው ኢኳል ቱ ምን ከሆነ ለዛ ነው ኢኳል ቱ 4000 እዚህ ጋር እንደምታዩት ከ2000 እስከ 4000 ብር የሚከፈለው ሰው ቢሆንስ ነው ስለዚህ ለዛ ነው ኢኳል ቱ 4000 ከ2001 እስከ 4000 የሚከፈለው ሰው ከሆነ ኮማ አሁንም C4 እንልና C4 ያቺ ቤዚክ ሳላሪ ማለት ነች። C4 ታይምስ ስንት ፐርሰንት ብለናል ቅድም ስንት ፐርሰንት ተብሏል። እዚህ ጋር ከ2001 እስከ 4000 የሚከፈለው ከሆነ 15% በ15% እናባዛለን ማለት ነው። ይሄንን በ15% እናባዛለን ማይነስ እዚህ ጋር ተቀናናሽ አለች ብለናል ማይነስ 300 ብር ይሆናል ማለት ነው። ማይነስ 300 ብር ይሆናል ኮማ ኢፍ አሁንም ኢፍ እሺ ዋት ኢፍ ከ4001 እስከ 7000 የሚከፈለው ሰው ቢኖርስ ነው። እሱ ደግሞ ካለ ምን እናደርጋለን አሁንም C4 ለዛ ነው ኢኳል ቱ 7000 ለዛ ነው ኢኳል ቱ ከስንት እስከ ስንት ላለው ነው ከ4001 እስከ 7000 ስለዚህ ቤዚክ ሳላሪው ለዛ ነው ኢኳል ቱ 7000 ከሆነ ምን እናደርጋለን አሁንም C4 ቤዚክ ሳላሪው ምን ይሆናል ሲባዛ ቤዚክ ሳላሪው ሲባዛ በ20% ይሆናል ማለት ነው። እዚህ ጋር 20% ነው ታክስ ሬት የሚደረገው ማይነስ 500 ይሆናል ማለት ነው። ሲባዛ በ20% ሲቀነስ 500 እናደርጋለን ማለት ነው። እሺ ይሄስ ሆነ ከዚህ በኋላ ደግሞ ከ7001 እስከ 10000 የሚከፈለው ሰው ቢኖርስ አሁንም እዚህ ጋር ኢፍ እንላለን። ተመሳሳይ ነው አሰራሩ። ኢፍ ካልን በኋላ ምንድነው C4 ብለናል። አሁንም ቤዚክ ሳላሪ ማለት ነው። ለዛ ነው ኢኳል ቱ እዚህ ጋር አሁንም መጨረሻ እዚህ ጋር አምስተኛ ሮ ላይ የምናያት ምንድነው እዚህ ጋር እንደምታዩት ከ1001 እስከ
14,000 የሚከፈለው ሰው ከሆነ ነው አሁን እዚህ ጋር የምንሰራለት ማለት ነው። እዚህ ጋር የምንሰራለት ስለዚህ ቅድም ማን ሰርተናል? አይሚን እዚህ ጋር እስከ 7 ከ4,001 እስከ 7,000 የሚለውን ሰርተናል በ20%። አሁን ደግሞ የምንሰራው የማንን ነው? ከ7,001 እስከ 10,000 ያለው ነው። ስለዚህ ጋር ከ10,000 እስከ 7,001 መካከል ላይ ያሉ ሰዎች ታክስ ሬት የሚሰራላቸው በ25% ይሆናል ማለት ነው። እዚህ ጋር ምንድነው የምናደርገው ማለት ነው? ለዛ ነው ኳልቱ 10,000 ነው የምናደርገው ማለት ነው። እዚህ ጋር 10,000 ነው የምናደርገው ይችን ቁጥር ወስደን ማለት ነው። ኮማ C4 ታይምስ እዚህ ጋር ስንት ፐርሰንት ተብለናል? 25% ተብለናል። 25% ሲቀነስ 25% ሲቀነስ እዚህ ጋር 850 ደግሞ ተቀናሻለች ማለት ነው። 850 ተቀናሻለች ከ7,001 እስከ 10,000 የሚደርሳቸው ሰው ነው ማለት ነው። እሱን ከሰራን በኋላ አሁን ደግሞ ምንድነው ሌላኛው ከ10,001 እስከ 14,000 የሚከፈላቸው ሰዎችን ደግሞ እንሰራለን ማለት ነው። እሱን ለመስራት ኢፍ ብለን አሁንም እንጀምራለን። ኢፍ C4 ወይም ደግሞ እዚህ ጋር እንደምታዩት ይች ማለት ነች። እሺ ኢፍ C4 ለዛን ኦር ኢኳል ቱ ስንት ከሆነ 14,000 ከሆነ 14,000 ማለት በሌላ አባባል ከ10,001 እስከ 14,000 ያለውን ደግሞ ምን አድርግልን እያልነው ነው? ኮማ ቤዚክ ሳላሪው ሲባዛ በ30% እያልነው ነው ማለት ነው። በ30% ሲቀነስ ይህ ተቀናናሽ ማለት ነው 1350 እናደርጋለን ማለት ነው። እዚህ ጋር አሁንም ኮማ እሺ እዚህ ጋር ስድስተኛው ሮ ላይ ደግሞ የተቀመጠልን ሌላው ሪኳየርመንት ምንድነው? ከ14,000 ብር በላይ የሚከፈሉ ሰዎች ከሆኑ ባይ ዲፎልት ለሁሉም 35% እና ተቀናናሿ 2,050 ብር ትሆናለች ማለት ነው። ስለዚህ እሱን ለመስራት አሁንም ኢፍ የሚለውን ፋንክሽን እንጠቀማለን ማለት ነው። ኢፍ አሁንም ይቺ ሳላሪ ቤዚክ ሳላሪ ማለት ነች። ይቺ ቤዚክ ሳላሪ ምን ከሆነች አሁን እዚህ ጋር ግሬተር ዛን ኦር ኢኳል ቱ ስለሚል ግሬተር ዛን ኦር ኢኳል ቱ ስንት 14,000 የሚከፈለው ሰው 14,500 የሚከፈለው ሰው 14,000 በላይ የሚከፈለው ሰው ከሆነ ለዛ ነው ኦር ኢኳል ሳይሆን ግሬተር ዛን ብቻ ማድረግ እንችላለን። እዚህ ጋር ለምን 14,000 ከላይኛውም ስለገባች ግሬተር ዛን 14,000 የሚከፈለው ሰው ከሆነ ኮማ አሁንም ቤዚክ ሳላሪው እዚህ ጋር ማለት ነው። ቤዚክ ሳላሪው ሲባዛ በ35% ይሆናል ማለት ነው። ሲባዛ በ35% ከዛ ተቀናናሿ ደግሞ ስንት አለች እዚህ ጋር 2050 አለ 2,050 ደግሞ ተቀናናሿ ትሆናለች ማለት ነው። አሁን እዚህ ጋር ጨርሰናል። ባይ ዲፎልት ከ14,000 ብር የሚከፈለው 100,000 ቢሆንም 35% ሲቀነስ 2,050 ብር ይሆናል ማለት ነው። እዚህ ጋር የከፈትናቸው ቅንፎች አሉ እነዚህን በሙሉ እንዘጋለን ማለት ነው። 1 2 3 4 5 6 ዘጋን ኢንተር እንላለን ማለት ነው። እዚህ ጋር እንደምታዩት ያው ይሄን ፎርሙላ ይጠቀምና ሙሉ እዚህ ጋር በተሰጠው መመሪያ መሰረት ምን ያደርገዋል? ታክሱን ይሰራዋል ማለት ነው። እዚህ ይሄን ድራግ ኤንድ ድሮፕ ማድረግ ብቻ ነው። ሌላው ደግሞ 7% የምንቀንሰው አለ ማለት ነው። 7% ደግሞ የምንቀንሰው ከምኑ ነው? ከቤዚክ ሳላሪው ነው። ይሄ ተቀንሶ ለዚህ ሰራተኛ ግብር 7% የጡረታ ግብር የሚከፍለው ይሆናል ማለት ነው። ስለዚህ እኩል ይሆናል ምልክት አድርገን ከዚህ ከቤዚክ ሳላሪው ላይ ቤዚክ ሳላሪው ማለት ነው ሲባዛ በ7% ነው የሚለን። እዚህ ጋር እንደምታዩት 7% ስለሚል በ7% አድርገን ኢንተር ስንል በቀጥታ ከ2,000 ላይ 140 ብር ብቻ ይቀንስበታል ማለት ነው። ለምን ታክሱ እዚህ ጋር 0 ስለሆነ ኦኬ እዚህ ጋር ደግሞ 11% ይላል። ይሄ ከዚህ የሚነካ አይደለም ከቤዚክ ሳላሪው ከአሰሪው ድርጅት የሚቀነስ ይሆናል። እሱንም እኩል ይሆናል ምልክት አድርገን እዚህ ጋር ቤዚክ ሳላሪው ሲባዛ በ11% አድርገን ይሄን ያህል ይቆረጥበታል ማለት ነው።
የሚቆረጠው እንዳልኳችሁ ከአሰሪ ድርጅቱ ይሆናል ማለት ነው። እዚህ ጋር ቶታል ዲዳክሽናችን ምን ይመስላል ነው። እንደ አጠቃላይ ቶታል ዲዳክሽናችን አንደኛው ታክስ ነው ዲዳክት የተደረገው የተቀነሰው ማለት ነው። ከዚህ ሳላሪው የተቀነሰው አንደኛው ታክስ ነው። ይቺ ነገር እንመርጣለን ሲደመር ሁለተኛ ደግሞ የተቀነሰው ምንድነው? ሁለተኛ ደግሞ የተቀነሰው 7% ነው። ይቺን እንወስዳለን ማለት ነው። ሁለቱ ናቸው ዲዳክት የሚደረጉ ይሄኛው ካሰሪ ስለሆነ ማለት ነው። ኢንተር ስናደርግ እዚህ ጋር 140 ነው። ለምን ይቺ 140 ሆነች? ይቺ 0 ስለሆነ ማለት ነው። ስለዚህ ድረስ እናመጣዋለን። እሱን በተመሳሳይ ቶታል ዲዳክሽናቸው ይሄን ይመስላል ማለት ነው። አጠቃላይ አሁን ለምሳሌ ይሄኛውን ሁለተኛው ቁጥር ብንወስድ 785 ብር ይቆረጥበታል ማለት ነው ከዚህኛው። ስለዚህ ኔቱን እንዴት ነው የምናገኘው? አሁን ወደ ኔት ክፍያው ላይ በምንመጣበት ጊዜ አሁንም የእኩል ይሆናል ምልክትን እንጫንና ኔቱን የሚያገኘው ከምንድን ነው ከተባለ ከዚህ ከኔት ሳላሪው እዚህ ጋር ቶታል ዲዳክሽኑ ስላመጣ ነው። ከቤዚክ ሳላሪው ላይ ሲቀነስ ቶታል ዲዳክሽኑ ማለት ነው። በቃ ሲምፕሊ እንደዚህ ይሆናል ማለት ነው። ኔት የሚያገኘው ይሄን ይሆናል ማለት ነው። የዛሬው ያቀረብኩላችሁ ይሄን ይመስላል። በቀጣይ ደግሞ በተሻለ አቀራረብ በተሻለ ዝግጅት እስከምንገናኝ መልካም ጊዜ ተመኘሁ። አመሰግናለሁ። ላይክ እና ሼር ሰብስክራይብ በማድረግ ተባበሩ እንላለን። አመሰግናለሁ።